ብዙ ትሬደሮች ትሬዲንግን ጀምረው ቶሎ የሚያቆሙት ለምንድን ነው? ትሬዲንግን እንዲያቆሙት የሚያደርጋቸው ምንድን ነው? የሚያደርጋቸው ነገር ምንድን ነው? በመጀመሪያ ለምሳሌ እኔ የማደርገውን ነገር ነው የምነግራችሁ። $100 አካውንት ካለኝ በዛ $100 ማክሲመም $2 ነው ሪስክ የማደርገው። ሚኒመም ደግሞ $1 ነው ሪስክ የማደርገው። በዛ ወቅት ትሬድ የማደርገው ደግሞ ጎልድ ነው። ይህንን ነገር ወደፊት ቻርት ላይ የማሳያችሁ ነገር ይሆናል። ነገር ግን በዛን ወቅት አንድ መማር የፈለጉት ነገር ምንድነው? ለምሳሌ በመጀመሪያዎቹ ቀናቶች ውስጥ ልብስ ነበር ያጋጥመኝ። ጀስት በቃ ኖሌጅን ተምሬያለሁ አውቄያለሁ ምናምን ብዬ ነበር የገባው። ነገር ግን በመጀመሪያው ቀን በጣም ብዙዎችን አጋጠመኝ። በዛ ወቅት ምንድን ነው ያደረግኩትኝ? ጀስት በቃ ራሴ ቁጭ አደረግኩኝና ትሬዲንግ እንዴት ነው አሁን ላይ እንደተማርነው አይደለም፣ ጌማ ላይ ትሬድ እንደምናደርገው አይደለም። ላይቭ ላይ ትሬድ በምናደርግበት ጊዜ ሌላ ማንነት ነው ራሳችንን የሚቆጣጠረን። ስናጣ የራሳችን የሆነ ገንዘብ የምናጣ በዛ ወቅት በቃ አእምሯችን ከኛ ቁጥጥር ውጭ ማንና ራሱ ትሬድ ማድረግ ሊፈልግ ይችላል። ሪቬንጅ ማድረግ ሊጀምር ይችላል። በዛ ያኔ ነው አእምሯችንን በደንብ ሻርፕ አድርገን መጠበቅ ያለብን ማለት ነው። ምንድን ያደረኩት ለተወሰነ ጊዜ ትሬዲንግ ጀስት በቃ ቻርት አናላይዝ አደርጋለሁ። ነገሮችን በደንብ ለመረዳት ሞክራለሁ። ነገር ግን እንዴት ነው ያደረኩት? ለተወሰነ ጊዜ ራሴን በደንብ ከገደብኩት በኋላ አሁን ምንድነው ማድረግ ያለብኝ? በመጀመሪያ ቀን ምንድነው ጀስት ታይለዋለሁ። ስቶፕ ሎስ የለኝም፣ ቲፕ የለኝም። ይሄዳል ሄደ ቲፕ ላይ በቃ የሆነ ፖይንት ላይ ዝግት አደርገዋለሁ። ነገር ግን ሎስ በሚያጋጥምብኝ ጊዜ ምንድነው ማድረግ ደግሞ መለሳል ብዬ ስለማሰብ ውጭ የነበረ ነበር። በዛን ወቅት በጣም ብዙ ሎስ ይቻላል። ሪቬንጅ ጀምራለሁ፣ ዜሮ ዘጋለሁ፣ ዜሮ ከፍታለሁ። ብቻ የዛን ቀን ሞመንት ምንድነው አእምሮዬ ከኔ ቁጥጥር ውጭ ሆኖ ነበር። ነገር ግን ቀስ አድርጌ ራሴ ትሬዲንግ የአእምሮ ጨዋታ እንጂ አእምሮን የመቆጣጠር ጨዋታ እንጂ ዝም ብሎ ዘሎ ገብቶ ብር የምታፈስበት ፕላትፎርም ማርኬት አይደለም ማለት ነው። በመጀመሪያ ሪስካችሁን ወስናችሁ ማጥፋት ያለባችሁ። በቃ ይሄ አካውንት አለኝ፣ ከዚህ አካውንት ላይ $1 በቃ እንደ ጀማሪ ትሬደር ከሆናችሁ $1 አጣለሁ። ይሄ $1 ባል ለእኔ ኖርማል ናችሁ ራሳችሁን ትናገሩታላችሁ ማለት ነው። ያንን ሪስክ አክሴፕት ካረገው ራሳችን ይሄ ማንነታችን ወይም ሰብኮንሺየስ ማይንዳችን ነገሩን አክሴፕት ካደረገው ቀጥታ በአናላይሲስ ውስጥ እኛ የምንፈልግበት እንትን ላይ ከመጣ ዞን ላይ ከመጣ ኤክስኪዩት እናደርጋለን። ነገር ግን ይህንን ነገር ኤክስኪዩት ለማድረግ ከኛ የሚጠበቅ ነገር አለ። እኔ አሁን ኤግዚት ስትራቴጂ ነበር የምጠቀም። ነገር ግን ፌር ቫልዩ የምትጠቀሙ አሁን ለምሳሌ ኤግዚት ስትራቴጂ የምትጠቀሙ ሰዎች ካላችሁ ጀማሪ ትሬደር ናችሁ፣ ፌር ቫልዩ ጋፕ ላይ ወይም ኦርደር ብሎክ ብሬክ ብሎክ ላይ ምንድነው ኢንትሪ አዘጋጁ ይላል። ነገር ግን አንድ ጀማሪ ትሬደር የምመክራችሁ ነገር ፌር ቫልዩ ጋፕ ላይ ኢንትሪ አትውሰዱ። ምክንያቱም እዛ ፌር ቫልዩ ጋፕ ላይ ኢንትሪ በምትወስዱበት ጊዜ ሪስክ የምታደርጉት ነገር ከፍ እያለ ይመጣል። አካውንታችን ቶሎ ብሎ ልታደርጉ ትችላላችሁ። ነገር ግን ያን አካውንታችን ብሎ ላለማድረግ ኦርደር ብሎ ኢንትሪ አዘጋጁ። በዛን ወቅት የአካውንታችን $1 ወይም ማክሲመም $2 ሪስክ አድርጋችሁ ኢንትሪ ውሰዱ ማለት ነው የምመክራችሁ። ምክንያቱም $1 ወይም $2 ሪስክ አድርጋችሁ አንዴ ፕሮፊት ትሆናላችሁ፣ በአንዴ ወደምትፈልጉት ቦታ ትመጣላችሁ እያልኳችሁ አይደለም። ነገር ግን ይሄ አሁን $100 አካውንት ቢኖራችሁና $1 ሪስክ ያደርጋችሁ ብትማቱ ኔክስት 100 ኢንትሪዎችን ታደርጋላችሁ ማለት ነው። በዛ 100 ኢንትሪ ውስጥ ለምሳሌ 10ን ብቻ ወይን ያደረጋችሁ 90% ደግሞ ሎስ አደረጋችሁ ብንል በዛ 90% ሎስ በምታደርጉበት ጊዜ
አእምሯችሁን ላይ እንደ ሳይክሉ በደንብ ይለማመደዋል። ለማለት ኤክስፔክት ሜከር ነው የምትሆን እንጂ ምንም አይነት ይሄ ማማኛ ነገር እንትን አትፈልጉ። አልገባም የሚል አልገባም ምናምን እንዳይል አእምሯችሁ ሽሽትን እንዳይፈጥር ያንችን $100 ብታጧጥም ብታጧጥም እያንዳንዱ ኢንትሪ ለስ ብታደርጉትም ግን በዛች $100 ቢያንስ አእምሯችሁ መፍረት ሳብኮንሽስ ማይንዳችሁ በደንብ ነገሩን አክሴፕት እንዲያደርገው ማድረግ መቻል አለባችሁ። ነገር ግን እንጂ የሆነ ሰው ሲግናል ተጠቅማችሁ በሁለት ወይም በሶስት ትሬድ ሎስ ብታደርጉት በመጀመሪያ ትሬዲንግ ጊቫፕ ታደርጋላችሁ። ወዲያውኑ ተስፋ የምትቆርጡ በትሬዲንግ። ሁለተኛ አእምሯችሁ ምንም አይነት ትምህርት ሳይወስድ ከዛ ነገር ውስጥ ይመጣል። ነገር ግን በራሳችሁ ትሬድ በምታደርጉበት ጊዜ ምንድነው አእምሯችሁ እየተማረ ነው። ሁለት በራሳችሁ ኤክስኪዩት ማድረግ ትችላላችሁ። ሶስት ሪስካችሁን በደንብ ሚኒማይዝ እያደረጋችሁ በቃ $1 እንዴት ትሬድ ይደረጋል ምናምን ልትሉ ትችላለች። ነገር ግን ይደረጋል ይደረጋል። አብሽው ያንን እንዴት እንደሚደረግ ወደፊት ማለት ነው። ነገር ግን ይሄንን ማድረግ ብዙ ጊዜ ፔሽንስ የለንም። የመጠበቅ ማርኬቱን ያዘሽ ፖይንት ላይ እስኪገባ የመጠበቅ ፔሽንስ ስለሌለን ራሳችሁን ቁጭ አድርጋችሁ አእምሯችሁን የመጠበቅ ሜንታሊቲ ሊኖራችሁ ይገባል። እንደዛ ከሆነ ነው እንጂ 1 ዓመት፣ 2 ዓመት፣ 3 ዓመት፣ በ4 ዓመት ውስጥ እነዚህ የምናያቸው ፎሬክስ ትሬደሮች የሚያሳልፉትን ላይፍ ኤክስፔሪየንስ ማድረግ የምንችለው እንጂ ዛሬ ከጀምሮ ነገ የሚመጣ ምንም አይነት ፕሮፊት የለም። ይህንን ነገር በደንብ አጣርጉት። ከዛ ውጭ ደግሞ ፎሬክስ ትሬድ በምታደርጉበት ጊዜ ያው አብዛኞቻችን የሆነ ነገር እንፈልጋለን። በትሬዲንግ ውስጥ የምንመኘው ነገር አለ። ያን የምንመኘውን ነገር በአንዴ እንደማይመጣ እናውቃለን። በአንዴ አይመጣም። ጀስት በቃ 1 ዓመት፣ 2 ዓመት፣ 3 ዓመት፣ 4 ዓመት ሊፈጅ ይችላል። ይህንን ደግሞ በደንብ አእምሯችን ማሳመን ፎሬክስ ትሬደር ነው የምንለወጥበት ነው ብላችሁ ቁጭ አትበሉ። ያገኘን አንድ ወንድም ለንደን ሴሽንን ትሬድ አድርጉ። ከዛ ውጭ ግን ሳይድ ኢንካም ስለሚያስፈልጋችሁ ቤተሰብ ላይ ከሆናችሁ ዲፖዚት የምታደርጉት ገንዘብ ያስፈልጋችኋል። ዶር ይዛችሁ ትሬድ የምታደርጉ ካላችሁም ደግሞ ምንድን ያስፈልጋችኋል? ለዶርማችን የሚሆን ለዲፖዚት የሚሆን የሆነ ገንዘብ ያስፈልጋችኋል። በዛ ነው ከ2 ሰዓት እስከ 5 ሰዓት ለንደን ሴሽን ውስጥ ትሬድ ካደረጋችሁ በኋላ ቀሪውን ኒውዮርክ ኦፕን ስለሚሆን ያን ያክል ቮላታይል ስለሆነ ማርኬቱ ኒውዮርክ ኦፕን በሚያደርግበት ጊዜ ያው እንደ ጅማሬ ትሬደር በዛ ሰዓት ሎስ ሊያጋጥማችሁ ይችላል። የተለያዩ ኒውሶች ሊኖሩ ስለሚችሉ እናንተ እስክትጠነክሩና ትሬዳችሁ ፕሮፊት ማምጣት እስከሚጀምር ነገሮችን ከበር ማድረግ እስከሚጀምር ድረስ ትሬድ ኢንካም ስለሚያስፈልጋችሁ ወጣችሁ የተወሰነ ስራ